ሰላም ጤና ይስጥልኝ ተወዳጅ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴ ለመምሩ ነኝ። አብራችሁን ቆዩ። ብልጽግና ፓርቲ በጀመረው የለውጥ ጉዞ መሰረታዊ የሆኑ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጥያቄዎችን መመለስ የሚያስችል መጠነ ሰፊ ስራዎች ተሰርተዋል ሲሉ የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ተናገሩ። የሀሳብ ልዕልና ለሁለንተናዊ ብልጽግና በሚል መሪ ቃል የብልጽግና ፓርቲ 5ኛ ዓመት የምስረታ በዓል ክልላዊ የማጠቃለያ ፓናል ውይይት በቦንጋ ከተማ ተካሂዷል። ምህረት ማሙ ተጨማሪ አላት። ብዛነታችንን በአግባቡ በማስተናገድ ህብረ ብሔራዊ አንድነታችንን በማጠናከር ገዢ ብሔራዊ ትርክትን ለመገንባት ፈርቀዳጅ እንዲሁም ሀገር በቀል አስተሳሰብ የሆነውን የመደመር እሳቤን እውን በማድረግ ሁለንተናዊ ብልጽግናን ለማረጋገጥ ሰፊ ርብርብ እየተደረገ ይገኛልን ብሏል። የብልጽግና ፓርቲ ሀገራችን በጀመረው የለውጥ ጉዞ ውስጥ መሰረታዊ የሆኑ የህዝባችን የፖለቲካ የኢኮኖሚና ማህበራዊ ጥያቄዎችን መመለስ የሚያስችልና ብዛነታችንን በአግባቡ በማስተናገድ ህብረ ብሔራዊ አንድነታችንን በማጠናከር ገዢ ብሔራዊ ትርክት ለመገንባት ፈርቀዳጅና ሀገር በቀል አስተሳሰብ የሆነውን የመደመር እሳቤ እውን በማድረግ ፍትሐዊና አካታች የፖለቲካ ተሳትፎና የኢኮኖሚ ተጠቃሚነት እውን በማድረግ ሁለንተናዊ ብልጽግናን ለማረጋገጥ ሰፊ ርብርብ እያደረገ ይገኛል። ባለፉት 5 ዓመታት ውስጥም በርካታ ውስጣዊና ውጫዊ ጫናዎች ቢገጥሙንም እነዚህን ጫናዎች በየደረጃው የሚገኘውን አመራሩና አባሉን እንዲሁም መላው ህዝባችን በማሳተፍ በጽናት በመሻገር ተጨባጭ የብልጽግና መሰረት እየጣለ የሚገኝ ፓርቲ ነው። ግዙፍ የመሰረተ ልማት ፕሮጀክቶች እንደነ ህዳሴ ግድብ፣ የቱሪዝም መዳረሻዎች እንዲሁም በግብርና ዘርፍ በበጋ ስንዴ፣ አረንጓዴ አሻራ፣ ሌማት ትሩፋት፣ የኮሪደር ልማትና ሌሎች የልማት ስራዎች ውጤት መመዝገብ መቻላቸውንም ተናግረዋል። የኢኮኖሚ ተጠቃሚነትንም የሚያረጋግጡ የብዝሃ ክፍል ኢኮኖሚ ልማት ፈለግ በመከተል በግብርና፣ በኢንዱስትሪ፣ በማዕድን፣ በቱሪዝምና በቴክኖሎጂ ዘርፍ መጠነ ሰፊ ተግባራት ተከናውነዋል። የማክሮ ኢኮኖሚ መዛባቶችን የሚያርቅ የሀገር በቀል ማክሮ ኢኮኖሚ ማሻሻያዎች ተግባራዊ በማድረግ ከ6 ዓመታት በፊት አጠቃላይ ሀገራዊ ምርትንም በእጥፍ ማሳደግ ተችሏል። ርዕሰ መስተዳድሩ አክለው ምርትና ምርታማነትን ማሳደግ የሚያስችሉ ስትራቴጂዎችን በመከተል በስትራቴጂክ የግብርና ገበያ ተኮር ምርቶች ውጤት መመዝገብ መቻሉን አብራርተዋል። ፓርቲው እስካሁን ያስመዘገባቸውን ድሎች ጠብቆ በማስቀጠልና ወደ ተሻለ አፈጻጸም መምጣት በሚያስችልበት አቅጣጫ መያዙን የገለጹት ደግሞ የከፋ ዞን መንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ኃይሌ ናቸው። ብዙ ውጤቶችን እያየን ነው። ለምሳሌ ከዚህ በፊት በነበረው የኢትዮጵያን እድገት ለመወሰን ጥቂት ዘርፎች ላይ ነው መንግስት አተኩሮ ሲሰራ የነበረው። አሁን ደግሞ በፓርቲያችን ብዛ ዘርፍ ላይ ነው ያተኮረው። ለምሳሌ ግብርና አለ። ከግብርና በተጨማሪ ደግሞ ማዕድን ላይ ማትኮር አለብን፣ ቱሪዝም ላይ ማትኮር አለብን፣ ኢንዱስትሪ ላይ ማትኮር አለብን። ብዝሃ ዘርፍ የኢኮኖሚ እድገት መሆን መቻል አለበት። በአንድ ዘርፍ ብቻ ተንጠልጥለን መኖር የለብንም በሚል የኢኮኖሚ ሪፎርሙ በዚህ ልክ ተግባራዊ የተደረገ ይገኛል። አሁን ባለንበት ሁኔታ በማዕድን ዘርፍ ከፍተኛ ውጤት እየተመዘገበ ነው። በቱሪዝም ዘርፍም በተመሳሳይ ከፍተኛ እድገት እየተመዘገበ ነው። ለአብነት ለማንሳት ያክል ኢትዮጵያ በርካታ የቱሪዝም መዳረሻ አቅሞች አሏት። እነዚህ ግን ወደ ልማት አልተቀየሩም። አሁን ከቅርብ ጊዜ ወደ ጀምሮ በተለያዩ ክልሎች ላይ የቱሪስት መዳረሻ ቦታዎችን በማልማት ከፍተኛ ውጤት እየታየ ነው ያለው። አቶ አጥናፉ ኃይሌ አክሎም ከብልጽግና ፓርቲ አባላትና ደጋፊዎች የሚጠበቀውንም አንስተዋል። እንግዲህ አንድ ሀገር ነው ያለችን። ሀገራችን ደግሞ ኢትዮጵያ ናት። ኢትዮጵያ የብዙ ዘመን ታሪክ ያላት ሀገር ናት። ኢትዮጵያ ለማደግ ብዙ ምቹ ነገሮች አሉ። ለምሳሌ ህዝብ፣ በጣም ብዙ ህዝብ አለን። የህዝብ ቁጥር በራሱ ለሀገር እድገት ወሳኝ ነው። አሁን በጣም አደጉ የተባሉ ሀገራት በጣም ብዙ ህዝብ ቁጥር ያላቸው ግን በጣም በከፍተኛ ሁኔታ ኢኮኖሚያቸው ያደገ ሀገር አለ። ቻይናን ማየት እንችላለን፣ ህንድን ማየት ይቻላል። ስለዚህ የህዝብ ብዛት ለኛ እንደ እድል ነው መጠቀም ያለብን። ብዙ ባህል አለን፣ እነዚህን ባህል መጠቀም አለብን። ረጅም ጊዜ ታሪክ ያለን ሀገር ነን። ስለዚህ ያለንን ምቹ ሁኔታ ያለንን በጣም ሰፊ ለሚለማ መሬት አለ፣ በጣም ትላልቅ ወንዞች አሉ። ኢትዮጵያን በኢኮኖሚ ማሳደግ ይቻላል። ኢኮኖሚ ነው በዚህ ዘመን ብዙ ቦታ ላይ ተጽዕኖ እየፈጠረ ያለው። ስለዚህ ኢትዮጵያን ለማሳደግ ያለንን ምቹ መጠቀም መቻል አለብን። ምቹ ሁኔታ መጠቀም መቻል አለብን። ለዚህ ደግሞ
አባላት ተሳትፎ ምሳሌ እንደ ሀገር ከ13.5 ሚሊዮን በላይ አባል እንዳሉ ነው። ይሄ ህዝብ ቀላል አይደለም። አባላት ብቻ አይደሉም። አባል ያልሆኑ ግን የፓርቲው ደጋፊዎች በጣም ብዙ ናቸው። የደጋፊዎችንም አቅም መጠቀም መቻል አለብን። ኢቭን ከፓርቲው ውጭ እንኳን ተፎካካሪ ፓርቲዎች የሀሳብ ልዩነት እንጂ ያላቸው ለነሱም ለኛም ያለን ሀገር አንድ ነው። ለሀገራችን በጋራ መስራት መቻል አለብን። ለውጥ ማምጣት ያስፈልጋል። ሁሉ መተባበር አለበት። የህዝብ ተሳትፎ ያስፈልጋል ኢትዮጵያን ለመለወጥ። ስለዚህ በዚህ በተቀናጀ መንገድ ለሀገራችን ሰርተን ሀገራችን እንደ ኢትዮጵያ የተያዘው እቅድ ምንድነው? በ2023 የአፍሪካ ተምሳሌት፣ በ2040 የዓለም ተምሳሌት ከዓለም ከ11 ሀገሮች አንዷ ማድረግ መቻል አለብን። ይቻላል። በጣም የሚቻልበት እድል አለ። አሁን የሚታዩ ምልክቶችም አሉ። ይሄን ማድረግ ከቻለን የዓለምን ትኩረት እንስባለን። በጣም ጠንካራ ሀገር መፍጠር እንችላለን የሚል እምነት አለኝ። የፓርቲው 5ኛ ዓመት ምስረታ በዓል ምክንያት በማድረግ ተዘጋጅቶ የቀረበውን ሰነድን ተከትሎ ተሳታፊዎች በቀጣይ ትኩረት ይሰጥባቸዋል ባሏቸው ወቅታዊ ችግሮች ላይ አስተያየታቸውን ያቀረቡ ሲሆን ምላሽና ማብራሪያ ከመድረኩ ተሰጥቷል። ብልጽግና ፓርቲ ባለፉት 5 ዓመታት በሁሉም ዘርፎች አበረታች ውጤት ማስመዝገብ መቻሉን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ብልጽግና ፓርቲ 5ኛ ዓመት የምስረታ በዓል ተሳታፊዎች ገልጸዋል። አንተነህ ፍቃዱ ተጨማሪ አለው። በመርሃ ግብሩ ተሳታፊዎች ብልጽግና ፓርቲ ባለፉት 5 ዓመታት በክልሉ በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች አበረታች ውጤቶችን ማስመዝገብ መቻሉን ገልጸዋል። ተሳታፊዎቹ ባለፉት 5 ዓመታት ብልጽግና ፓርቲ እንደ ሀገርና በክልሉ ያመጣቸው ለውጦችና ጉድለቶች ምን እንደሚመስሉ በዚህም በክልሉ ደረጃ ውይይት የተደረገ መሆኑን አንስተው ዛሬ ላይ በሁሉም ዘርፍ የተሻለ ሀገር መገንባት የሚያስችል መንገድ ውስጥ እንገኛለን ብለዋል። ሀገራዊ ጉዟችን በብዙ መልክ መልካም እምርታ ያለበት ትልቅ ለውጥ ማስመዝገብ የተቻለበትና በህዝቡ ዘንድ እንደ ችግር ይነሱ የነበሩ ጉዳዮችን በየደረጃው እየፈታ የመጣ ፓርቲ መሆኑንም በንግግራቸው አጋርተዋል። በዚህም ከመጡ ለውጦች አኳያ እንደ ኮንታ ዞን የዛሬ 3 ዓመት በዞን የመደራጀት እድል ያገኘበት ለዞናችን ትልቅ የብልጽግና ትሩፋት ተብሎ የሚወሰድ ተግባር መሆኑን ለረጅም ዓመታት በኮንታ ህዝብ ዘንድ ይነሳ የነበረው ጥያቄ ምላሽ ያገኘበት እንደሆነም የኮንታ ዞን ዋና አስተዳዳሪ አቶ ታከለ ተስፋ አብራርተዋል። አስተያየት ሰጪዎቹ አክለው ብልጽግና ፓርቲ የተናገረውን ወደ መሬት የሚያወርድ ፓርቲ መሆኑን ተናግረው በሁሉም ዘርፍ አበረታች ተግባራትን እያከናወነ መምጣቱንም ተናግረዋል። በቦንጋ ከተማ አዳሪ ትምህርት ቤት ግንባታ፣ የአየር ማረፊያ ግንባታ እና እንዲሁም በቀዳማዊት እመቤት ዝናሽ ታያቸው ጽህፈት ቤት የተገነባው የቦንጋ ከተማ ዳቦና ዱቄት ፋብሪካ ተመርቆ ለከተማው ማህበረሰብ አገልግሎት እየሰጠ መሆኑ ኑሮ ውድነት ለመቀነስ ትልቅ ሚና እንዳለውም ገልጸዋል። እንዲሁም የብልጽግና ፓርቲውን 5ኛ ዓመት ጉዞ ላይ በግብርናና በመንገድ መሰረተ ልማት ዘርፍ በርካታ የህዝብ ተጠቃሚነት ማረጋገጥ የሚያስችሉ ተግባራት የተሰራ ይገኛል ብለዋል። ፓርቲው በቀጣይ ያሉበትን ውስንነቶች ለመቅረፍ ከህብረተሰቡ ጋር በመመካከርና በመነሱ ሀሳቦች ላይ የጋራ ውይይት በማድረግ አሁን የመጡ ለውጦችን አጠናክሮ ማስቀጠል እንዳለበትም አንስተዋል። ፓርቲው በዚህ 5 ዓመት ውስጥ ከሴቶች ተጠቃሚነት አንጻር ጥሩ ተግባራት መከናወን መቻሉንና በቀጣይም ሴቶች በልማት ጠንካራ እንዲሆኑ ከማድረግ አንጻር በቀጣይ አጠናክሮ መስራት እንደሚገባም ጠቁመዋል። ብልጽግና ፓርቲ በአጠቃላይ 5 ዓመታት ውስጥ በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች ጥሩ እምርታዊ ለውጥ ማምጣት የሚያስችሉ በርካታ ተግባራት መከናወኑን ተናግረው በቀጣይ በተለይም ሰላም ለሁሉም ነገሮች መሰረት በመሆኑ በሀገራችን በአንዳንድ አካባቢዎች የሚታዩ የሰላም እጦት እልባት እንዲያገኝና ህብረተሰቡ በሰላም ወጥቶ እንደገባና ሰላማዊ ኑሮ እንዲኖር በሰላምና ጸጥታ ዘርፍ ትኩረት ተደርጎ መሰራት ይጠበቃል ብለዋል። የብልጽግና ፓርቲ 5ኛ ዓመት የምስረታ በዓልን አስመልክቶ የቦንጋ ከተማ አስተዳደር ብልጽግና ፓርቲ ወጣቶች ሊግ ከዞንና ክልል ወጣቶች ሊግ ጋር በመተባበር በቦንጋ ከተማ የጽዳት ዘመቻ አድርገዋል። በመርሃ ግብሩ ላይ የከተማ ወጣቶችና በየደረጃው የሚገኙ የብልጽግና ፓርቲ አመራሮች ተገኝተዋል። ዘገባው የባልደረባችን ናስር ተማምኑ ጽዮን ታደለ ታቀርበዋለች። መድረኩን በንግግር የከፈቱት የቦንጋ ከተማ ምክትል ከንቲባና የገቢዎች ጽህፈት ቤት ኃላፊ አቶ ፍሬው አበበ ጽዳትን አስመልክቶ የሚከተለውን ተናግረዋል። ማህበረሰባችን ከተማችን የክልሉ የፖለቲካና የአስተዳደር መቀመጫ ነው። እንደዚሁም የዞኑ ዋና ከተማ ነው። የራሱም ከተማ ነው። ያንን የመጠነ ከተማ እንዲሆን ያንን የሚመጥን ቁመና ላይ መድረስ እንዲችል ሁላችንም አካባቢያችንን ማጽዳት አለብን። የሚፋሰሱ አካባቢዎችን ውሃ በማፋሰስ የተደፈኑ ቦዮችን በመክፈት እንደዚሁም
ደጃችንን በማጽዳት ቆሻሻ አወጥቶ መሀል ላይ ከመጣል ራሳችንን መቆጠብ መቻል አለብን ማለት ነው። የቦንጋ ከተማ ወጣቶች እያደረጉ ያለው ዘርፈ ብዙ የልማት ተሳትፎ የሚመሰገን መሆኑንም ገልጸዋል። እዚሁ የከተማ ወጣቶች በተለይ በጽዳት ላይ የምታደርጉት ጉልህ አስተዋጽኦ የከተማው መንግስት ከልቡ ያመሰግናል ማለት ነው። በርካታ ጊዜ ብዙ ተሳትፎ ታደርጋላችሁ። ባለፉት ጊዜያት ብዙ የጽዳት ዘመቻዎችን አድርጋችኋል። ከዚህም በኋላ በርካታ ስራዎችን በመተጋገዝ የምንሰራ ይሆናል ማለት ነው። የዘመቻው ተሳታፊዎች በበኩላቸው የጽዳት ዘመቻውን በመሳተፋቸው ልዩ ደስታ እንደተሰማቸውም አብራርተዋል። እድለኛ ነኝ ነው የምለው። ምክንያቱም ዋናው ዓላማው የብልጽግናው ሲጀምር ከንጽህና ነው የሚጀምረው። ብልጽግናው ዓላማውን አድርጎ የተነሳው ንጽህናን ውብ የሆነች ከተማን ለትውልድ የማስረከብ ዓላማ ስላለው ትውልዶቻችን ንጹህ የሆነ ነገር ተምረው ሌሎች ወንድሞቻችን ልጆቻችን ከኛ ትልቅ ነገር ተምረው ከተማዋን ውብ ማድረግ ንጹህ ማድረግ የእያንዳንዱ ትውልድ ግዴታ ነው። ከዛ አንጻር ነው የምንረዳው። ወጣቶቹ አክለውም ሁሉም ወጣት ለአካባቢው ጽዳትና ንጽህና የበኩሉን እንዲወጣም ጠይቀዋል። ለከተማችን ፋይዳው በጣም እጅግ በቃላት የሚነገር አይደለም። በነገራችን ላይ የጽዳት ፋይዳው ስፔሻሊ አሁን በተለይ ወባ ወረርሽኝ የታይፎይድ ታይፈስ ተላላፊ የሆኑ በሽታዎችን መከላከል የሚቻለው በግልና በአካባቢ ንጽህና ነው። ማንም ሰው የግሉንና የአካባቢውን ንጽህና ከጠበቀ የትኛዎቹንም በሽታ መከላከል ይቻላል። ከዛ አንጻር ፋይዳው ለዚህ ከተማ በጣም የጎላ ነው። ወጣቶች በዚህ ነገር ላይ ይሳተፉ። የትኛውም ህብረተሰብ ሊሳተፍ የሚገባው ነው። በመርሃ ግብሩ ላይ የክልሉ ብልጽግና ፓርቲ ወጣቶች ሊግ ጽህፈት ቤት ኃላፊ የሚከተለውን መልእክት አስተላልፈው ነበር። ዛሬ ያው የምናከብረው ፓርቲያችን 5 ዓመት ሙሉ የሰራቸውን ስራዎች የምንዘክርበት የምናወራበት በዛ ውስጥ ያሉ ጥንካሬዎችን ስኬል አፕ እናደርግበት ጉለቶችን ደግሞ ፈጥነን የምናረምበትን ያን አስመልክቶ ወጣቶች ሊግ በሀገር ደረጃ ይህን የፓርቲውን ክብረ በዓል ምክንያት በማድረግ የአካባቢ ጽዳት፣ የደም ልገሳ፣ ማስ ስፖርት የተለያዩ ኩነቶች ያደረጉ በሁሉም አካባቢዎች ላይ የተጠቃለለ መጥቷል። በእኛ ክልልም ደግሞ በ6ቱም ዞኖች ላይ ይህን አስመልክቶ ፓናል ውይይቶች፣ የደም ልገሳ፣ ማስ ስፖርት፣ የከተማ ውበት ጽዳት ያደረጉ ቆይታ የተጠቃለለ ልክ ሲመጣ በክልል አቀፍ አሁን ደግሞ ዛሬ የምናደርገው የክልል አቀፍ መድረክ ነው። ይህን የክልል አቀፍ መድረክን ስናካሄድ መጀመሪያ አካባቢያችን ማጽዳት አለብን። በመጨረሻም የመዝጊያ ንግግር ያደረጉት ደግሞ የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ፖለቲካ ዘርፍ ኃላፊ አቶ ታከለ ታምሮ ናቸው። በዚህ 5 ዓመት ውስጥ በርካታ ስራዎችን ለመስራት ጥረት አድርገናል። በርካታ ለውጦችም መጥተዋል። እነዚህ ለውጦችም ደግሞ የሚታዩ እንደዚሁም የሚዳሰሱ ውጤቶችን አይተናል። በእኛ ከተማ እንግዲህ ዛሬ እዚህ የቆምንበት ስፍራ እንደዚህ አልነበረም። የዛሬ 5 ዓመት ብልጽግና ሲረከብ ቦንጋ ከተማ ለእይታ ማራኪ ያልነበረ መሰረታዊ የልማት ጥያቄ የነበረበት እነዚህ ጥያቄዎች ደግሞ መመለስ እንዳለበት ህዝቡ በተደጋጋሚ ሲጠይቅ የነበረበት እናንተም ወጣቶች እንደዚህ ያማረ ከተማ መኖር አለበት፣ ሌላ ከተማ እያየን ነው፣ የኛ አካባቢ ለውጥ የለም፣ እነዚህ ለውጦች መታየት አለባቸው ብላችሁ ሲጠይቁ የነበረበት ሁኔታ አለ። እነዚህ ነገሮች ደግሞ ሊመለሱ የሚችሉት ጊዜ ተወስዶ በደንብ ታቅዶ ነው ሊሆን የሚችለው ነውና አቅደን ስንሰራ ነው ከረምነው። ኮሪደር ልማት በሚል የፓርቲያችን ኢኒሼቲቭ ነው፣ አንድ ትልቅ ኢኒሼቲቭ ነው። በሀገር ደረጃ ተይዞ እየተሰራ ነው ያለው። ይሄን በአይን አይተን ዛሬ እያጸዳን ያለነው በአይን ያየነው ውጤት አይተናል ማለት ነው። በግብርናው ዘርፍ የተሰማሩትን ባለሀብቶች በመደገፍ የክልሉን ልማትና እድገት ማፋጠን እንደሚገባ ተገለጸ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ግብርና ቢሮ በዘርፉ ከተሰማሩ ባለሀብቶች ጋር ውይይት አድርጓል። ማርሸስ ሴፉ ዘርፉን የዘመነና ውጤታማ ለማድረግ የተለያዩ ድጋፎች መደረግ እንዳለባቸው የጠቆሙት የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸውም በሚጠበቀው ልክ ውጤታማ ለማድረግ ሁሉም ሊረባረብ ይገባል ብለዋል። የክልሉን ኢኮኖሚ አቅም መጨመርና ተጠቃሚነትን ለማሻሻል በዘርፉ የተሰማሩት ባለሀብቶች ሚና የጎላ መሆኑን ያነሱት ኃላፊው የሚታዩ ክፍተቶችን በጋራ ማረምና ጠንካራ ጎኖችን ማስቀጠል እንደሚገባም ነው ያነሱት። የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በበኩላቸው የክልሉ ሁለንተናዊ ለውጥ የሚረጋገጠው የግብርናው ዘርፍ አቅም
አቅም ሲጎለብት ነው ያሉ ሲሆን ሁሉም በጋራ መረባረብ እንደሚገባም አስገንዝበዋል። በዘርፉ ለመሰማራት ፍቃድ ወስደው ስራቸውን በአግባቡ እየሰሩ ያሉት እንዳሉ ሁሉም መሬት ለመያዝና በተፈለገው ልክ ወደ ምርት ሂደት ያልገቡም እንዳሉ ተናግረዋል። ለቀጣይ እነዚህን በመለየት አስፈላጊውን እርምጃ የክልሉ መንግስት እንደሚወስድም ነው ያሳሰቡት። በተጨማሪም የሜካናይዜሽን እርሻዎችን በማጠናከር ጥራትና እሴትን ጨምሮ ማልማትና እንዲሁም በስራ እድል ፈጠራ ላይ አልሚ ባለሀብቱ ትኩረት በመስጠት መስራት ይጠበቅባቸዋል ብሏል። ርዕሰ መስተዳድሩም በተሰሩት ስራዎች ላይ ዝርዝር ሪፖርት በመቅረብ ውይይት የተደረገ ሲሆን ተሳታፊዎች ሀሳባቸውን አንስተዋል። በዘርፉ እየታዩ ያሉ የአሰራር ክፍተቶች፣ የተሰማሩት ባለሀብቶች በተገቢው መልክ ወደ ስራ ያለመግባታቸው፣ በስራ ላይ እያጋጠሙ ያሉ ተግዳሮቶችና ሌሎች በሰፊው ተነስተዋል። በቡና ኢንቨስትመንት፣ በሰብል ምርትና በተለያዩ የግብርና ስራዎች ውጤታማነት ላይ ለቀጣይ መሰራት ባሉባቸው ጉዳዮች ላይ ውይይት ተደርጓል። በክልሉ የኢንቨስትመንት ፍሰት ከጊዜ ወደ ጊዜ እየጨመረ መምጣቱ የተገለጸ ሲሆን በ2016 በጀት ዓመት ብቻ 16 ቢሊዮን ካፒታል መመዝገቡ ተገልጿል። ተሳታፊዎቹ በልማት ስራዎች የብድር አቅርቦት ፍትሐዊና ተደራሽ አለመሆን፣ የመሰረተ ልማት አቅርቦት ችግሮችና ሌሎች መሰል ተግዳሮቶች እንደ ችግር ተነስቷሉ። የክልሉን እምቅ አቅም በመጠቀም የግብርናውን ዘርፍ ማዘመንና ውጤታማነቱን ማስጠበቅ ትኩረት ሊሰጠው እንደሚገባም ተጠቁሟል። በክልሉ የሚገኘው ምቹ የአየር ሁኔታን በመጠቀም በምርትና ምርታማነት ተወዳዳሪ ሆኖ ለመገኘት የሁሉም ርብርብ ወሳኝ መሆኑ የተጠቀሰ ሲሆን የሚታዩ ክፍተቶችን ማረምና ጠንካራ ጎኖችን ማስቀጠል ከሁሉም የሚጠበቅ ነው ተብሏል። በኢፌዴሪ ግብርና ሚኒስቴር የግብርና ኢንቨስትመንትና ግብዓት ዘርፍ ሚኒስቴር ዴኤታ ዶክተር ሶፊያ ካሳ የጋራ የሆኑ ችግሮቻችን በጋራ መፍታትና የሚጠበቀውን ልማት በተገቢው ማምጣት ይጠበቅብናል ያሉ ሲሆን የግሉ ባለሀብት ወደ ግብርና ልማት ሲገባ የአካባቢውን ማህበረሰብ የሚቀይሩ ስራዎችን መስራት፣ በቡና ልማትና በኤክስፖርት ምርቶች ጥራት በማስጠበቅ ገበያን ማረጋጋት፣ ልማቱን በሙሉ አቅሙ ማልማት ይጠበቅባቸዋል ሲሉም ተናግረዋል። በበጋ መስኖ 1870 ሄክታር ማሳ በማልማት 204876 ኩንታል ምርት ለማግኘት እየሰራ መሆኑን የጠሎ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት አስታወቀ። ጽህፈት ቤቱ የ2017 የበልግ ልማትና የበጋ መስኖ ንቅናቄ መድረክ አካሂዷል። ዘገባው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ጽዮን ታደለ። የጠሎ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት ኃላፊ አቶ አፈወርቅ አደመ እንደገለጹት የአፈር አሲዳማነትን በመቀነስ ምርትና ምርታማነትን ለመጨመር በበልግ ወራት 1160 ኩንታል ኑሮ በመጠቀም ከ60 ሄክታር በላይ ማሳ እንደሚታከምም ገልጸዋል። የጠሎ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አፌቶ ገብረ ሚካኤል በበኩላቸው ተግባራትን በአደረጃጀት በመምራትና የቴክኖሎጂ አጠቃቀምን በማሻሻል የምግብ ዋስትናን በዘላቂነት ማረጋገጥ እንደሚገባም ተናግረዋል። ጥራቱን የጠበቀ ቡና ለውጭ ገበያ ለማቅረብና በዓለም ገበያ ተወዳዳሪ ለመሆን ከወዲሁ በቅንጅትና በቁርጠኝነት መስራት እንደሚገባም ኃላፊው አስረድተዋል። የጠሎ ወረዳ ዋና አስተዳዳሪ አቶ አትርሴ ሸታቸው በበኩላቸው የበልግ ልማት ስራዎችን በሁሉም አማራጮች በማከናወን የምግብ ዋስትናን በቀጣይ ባለው መልኩ ማረጋገጥ ይገባልም ብለዋል። በሌማት ትሩፋት በፍራፍሬ ልማትና በቡና ልማት በወረዳው የተጀመሩ ስራዎችን በበልግ ወቅት ይበልጥ ማጠናከር እንደሚገባም ዋና አስተዳዳሪው አጽንኦት ሰጥተዋል። በበጋ ስንዴና በእንስሳት ልማት የተሻለ ውጤት ለማምጣት ሁሉም በቅንነትና በቁርጠኝነት መስራት እንዳለበትም አቶ አትርሴ አሳስበዋል። የጠሎ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት ኃላፊ አቶ አፈወርቅ አደመ የበልግ ልማት ንቅናቄ ሰነድ አቅርበው ውይይት ተደርጓል። በንቅናቄ መድረክ ላይ ተሳታፊዎች ሀሳብ አስተያየት የሰጡ ሲሆን ከመድረኩ ምላሽና ማብራሪያ ተሰጥቶም ተጠናቋል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው ቤቴሌም መምሩ አብሬያችሁ ቆይታ አደረግኩ። ቀሪ የከፋ ቴሌቪዥን መሰናዶዎች ይቀጥላሉ። ሰላም ቆዩልን።